በወንድነቱ ተሸማቆ አንገቱን ደፍቶ ራሱን የሚያጠፋ ወንድ አለ። ወንድን አትበድሉ በቃ። አዎ አይ ሁሉም አይደለም። ግን ሞዴሬተር ሙሉ አይደለም ጆከር ይኸውልህ ቤት ውስጥ ሪስፖንሲቢሊቲ ማይወስድ ወንድም አለ። እንደዛ አይነት ሰው አንቆምም። ግን ትክክለኛ ቦታ ላይ ያለ ሰው ላይ ነው የምንቆምለት ወንድ እንጂ ለህዝቡ ወንድ አይደለም የምንቆምለት። የኔ ደግሞ ፉል አይደለም። ይዛኔ ለጌም አንስታ ከዛ ቀየርከው እንዴት ላስገባት? የቤቲ ፕሮፋይል ይታየኛል ግን የሚገባው በአጠቃላይ ሚዲያ ላይ ቶፒክ ሲመጣ ፌር ሁኑ ነው በቃ። ከሁለት አንግል ስሙ። አንድ ነገር ይዛችሁ አትውጡ ቤት ውስጥ። እኛ ነና ያረግናችሁ እኛ እኮ ነን ያረግነው። ወብሳይ ማሜና ጆከር ብቻ ነበሩ ፌር። አንተም ከሱ ጎን ነበር የሚሰርባት የነበረ ልንገርሽ ልንገርሽ አንድ ወንድ ዲስሪስፔክት እያደረገሽ ለተቀበልሽው ነገር ኃላፊነቱ ህዝብ ሊወስድልሽ ነው የፈለግሽው። ያማ የራሱ አመለካከት እኮ ህዝብ ይኸውልሽ እኛ ማሜ ሚጣ አንድ ነገር ቆይ ዲስሪስፔክት አረጋትን ደበደባትም ተለተላትም አብራው ኑራለች። ይውላችሁ ህፃናቶች እኮ በመጀመሪያ ጆን ዳንኤል ያንን ጥፋት አጠፋ፣ እስር ቤት ገባ። እስር ቤት ሲገባ ከልጁ ጋር ቀጠለች አይደል? ከልጁ ጋር አብራ እየኖረች እያለ ይሄ ልጅ ተፈታ። ይሄ ልጅ ከተፈታ በኋላ ንፍጣሞች አይደለም በደንብ እየተመለከትን ፉክክራቸውን እሱ በደቡብ በኩል እንኳን አንደኛው በኩል ሲገባ እሱም አንደኛው በኩል ይገባል። ለምንድን ነው የህፃን ልጅ ጨዋታ የምንጫወተው? አልወለድሽ አላልሽ ዲስሪስፔክት የሚያደርግሽን ሰው ጥለሽ ነው። በድሎኛል አለች አይደል? በዳይ መጥቶ ሲናገር ተበዳይ መናገር ለምን አቃታት?